ረመዳኑስ ገባህ ማለት ደረጃህ የሚደርስበት የለም። ነሳኢሙ ረሐማት አታኩም ረመዳን መጣላችሁ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄን ደረጃ ስለሚያውቁ ነው ቀደምቶቹ 6 ወር አድርሰን የሚሉት አላህ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ረመዳን ከመምጣቱ ከ2 ወር በፊት ዱዓ ወደ አላህ ያነሳሉ። አላሁመ ባሪክ ለና ፊ ረጀበ ወሸዕባን ወበልግና አላሁመ ረመዳን። አላህ ሆይ ረጀብንና ሸዕባንን ባርክልን ረመዳንን ማገናኘን ይሉ ነበር አሽረፉል ኸልቂ ሰለላሁ ዐለይሂ ወሰለም። ቢአቢ አንተ ወኡሚ ያ ኸይረል ወራ ፈሰላቱ ረቢ ወሰላሙ መዐጠራ። የረመዳን ደረጃ ሲባል ትልቁም ነገር ነፍሶች የሚዘጋጁለት ነው። የሥራ ፕሮግራሞቻችን ምንቀንስበት ነው። የበለጠ የነፍስ ነፃ ላይ የምናተኩርበት ነው። የምግብ ፍላጎታችንን ምንገታበት ነው። ከጾም በኋላ ተራዊ ተሐጁድ ከተሐጁድ በኋላ ቁርአን አላህ ጋር የምንተዋወቅበት ወር ነው። ለዓለኩም ተተቁን አላህ ለዓለኩም ተጅዑን ልትራቡ አላለም። ለዓለኩም ተዕጠሹን ልትጠሙ አላለም። ለዓለኩም ተተቁን ተቅዋ ታዳብሩ ዘንድ ይከጀላል። ዓመታዊ ስንቅ ምንዝበት ወር ነው። በዚች ሌሊት ውስጥ የሚገኝ አንድ ምሽት አለ ከ1000 ወር በላይ ደረጃ አለ። ልብ ብላችኋል? ከ1000 ቀን አላልኩም፣ ከ1000 ወር በላይ የሚመዝን ሌሊትን ያቀፈ ወር ወደኛ እየመጣ ረመዳን ትልቅ ጸጋ። በሱ ውስጥ ገብቶ ያልተማረ መቼም ሊማር አይችልም። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አንዴ ሚንበር እየወጡ 3 ጊዜ አሚን አሉ። ማን ዱዓ እንደሚያደርግ አይታወቅም። እሳቸው ግን አሚን ይላሉ። ሰሃቦቹ ጠይቀዋቸው የአላህ መልእክተኛ ምንድነው አሚን ያልከው? ዱዓ የሚያደርግ ግን አይሰማንም አሉ። ጅብሪል መጣ፣ 3 ዱዓ አደረገ፣ 3ቱን አሚን አልኩት። አሚን ካሉት ውስጥ የመጀመሪያው ያንተ ስም ተነስቶ ሰለዋት ያላወረደ ከአላህ እዝነት ይራቅ ብሏለኝ፣ አሚን አልኳል። ሁለተኛው ወላጆቹን አግኝቶ ጀነት ያልገባ ከአላህ ረሕመት ይራቅ አለኝ፣ አሚን አልኩት። ወላጆች ትልቅ ጸጋ፣ የችላ ያልነው ትልቅ ጸጋ። አንዳንዱ ወላጆቹን ሌላ የስቃይ ማዕከል ውስጥ ከቷቸዋል። ሶስተኛው ረመዳንን አግኝቶ ፈለም ይግፈር ለህ ፈአብዐደሁ ላህ፣ ረመዳንን አግኝቶ ያልተማረ አላህ ከዝነቱ ያርቀዋለኝ፣ አሚን አልኩ። ይህ ጸጋ መጦለት የሰማይ በር ተከፍተው የጀነት በር ተከፍተው መላእካን እየዘነቡ በዚህ ወር ውስጥ ለምህረት ያልተዘጋጀ ከዝነቱ ያርቀዋለኝ፣ አሚን አልኩት። እንድንማር የመጣ ወር ነው